በቂ ምግብ እየተመገቡ ግን ለምን አሁንም አቅም ያጣሉ? ለካስ ችግሩ የምግብ ማነስ ሳይሆን ሰውነታችን ንጥረ ነገሮችን የመቀበል አቅም ማጣት ሊሆን ይችላል። ይህን የተደበቀውን የጤና ጠንቅ የሚቀለብሰው ብቸኛው ተፈጥሯዊ ምግብ ጉበት መሆኑን ያውቃሉ? እንግዲያውስ እስከ መጨረሻው ተከታተሉ። ይህ ቪዲዮ ጉበት መመገብ ለጤና እጅግ ጠቃሚ የሆነበት ምክንያት ዕውቀት የሚያስጨብጥ ሲሆን ከሚገኙት ምግቦች ሁሉ በንጥረ ነገር እጅግ የጎላ የበለጠ መሆኑን ያሳያል። እንደ ጉበት ጥብስ የመሳሰሉ ምግቦች በሚዘወተሩባቸው አካባቢዎች ይህ መልእክት የሀገሪቱ የምግብ ባህል ቀድሞውኑ ከኃይለኞቹ ሱፐርፉድ አንዱ እንደሆነ ያሳያል። አንደኛ፣ ጉበት ለምን አስፈላጊ ሆነ? ጉበት በአብዛኛው አትክልቶች ወይም ስጋዎች በበለጠ ቁጥር 1 በንጥረ ነገሮች የበለጸገ መሆኑ ይነገርለታል። የሚከተሉትን ቪታሚኖችን በውስጡ ይዟል። ቪታሚን ኤን በውስጡ ይዟል። ቪታሚን ኤ ደግሞ ለእይታ ችግር እንዲሁም ደግሞ ለቆዳ ጤንነት እንዲሁም በሽታን የመከላከል አቅማችን ሊጨምርልን ይችላል ማለት ነው። እንዲሁም ቢ ቪታሚኖችን ቢ1፣ ቢ2፣ ቢ3፣ ቢ6፣ ቢ9 ወይም ደግሞ ፎሌት እንዲሁም ደግሞ ቢ12ን በውስጡ ይዟል። ለኃይል፣ ለአእምሮ ስራ እና ለደም ጤንነት ይጠቅማሉ ማለት ነው። እንዲሁም ደግሞ አይረን በውስጡ ይዟል ማለት ነው። ጉበት አይረን በቀላሉ በሰውነት የሚመጠጥና እንዲሁም ደግሞ ለደም ማነስ የሚረዳ ይህ በብዙ ማህበረሰብ ዘንድ የተለመደ ችግር ነው። ዚንክ፣ ኮፐር እንዲሁም ደግሞ ሌሎች የመከታተያ ማዕድናትን ፕሮቲንና አሚኖ አሲድ በተለይ ደግሞ ሜቲዮኒን በውስጡ ይዟል ማለት ነው። የደም ማነስ ወይም ደግሞ የአይረን እጥረት በተለይ በሴቶች ላይ ይበዛል። ስለዚህ ጉበት ኃይለኛ ተፈጥሯዊ መፍትሄ ሊሆን ይችላል ማለት ነው። ሁለተኛ፣ የተለመዱና የተሳሳቱ ግንዛቤዎች። ብዙ ሰዎች ጉበት አይመገቡ ምክንያቱም መርዛማ ነገሮችን ያከማቻል ብለው ስለሚያምኑ፣ የቪታሚን መብዛት ወይም ደግሞ ኦቨርዶዝ ሊያስከትል ይችላል ብለው ስለሚያምኑ ብዙ ሰዎች ጉበትን አይመገቡ። ጉበት መርዛማ ነገሮችን አያከማችም፣ ይልቁንም ያጣራቸዋል እንዲሁም ደግሞ ያስወግዳቸዋል እንጂ። የመመረዝ አደጋዎች ብዙ ጊዜ የሚመጡት ከተቀነባበረ ወይም ደግሞ ከማሟያዎች ወይም ሳፕሊመንቶች እንጂ እንደ ጉበት ካሉ ሙሉ ምግቦች አይደለም። በጣም ያልተለመዱና የከፉ ሁኔታዎች ብቻ እንደ ዋሊያ ወይም ደግሞ ድብ ያሉ ጉበቶችን መብላት የቪታሚን ኤ መመረዝ ሊያስከትል ይችላል። ይህ ጠቃሚ ነጥብ ነው፣ ምክንያቱም በአንዳንድ ከተማ አመጋገቦች ውስጥ ወደ ተቀነባበሩ ምግቦች ወይም ደግሞ ማሟያዎች እያዘነበሉ ስለሆነ ይህ የተቀነባበረ ወይም ደግሞ ሳፕሊመንት የምንላቸው ከባህላዊ ምግቦች ያነሰ ደህንነት ሊኖረው ይችላል ማለት ነው። ሶስተኛ፣ የተደበቀው የጤና ችግር ብዙ ሰዎች በሚያጠቃው የዘረመል ወይም ደግሞ የጅን ችግር ነው። ይህ ሁኔታ ሜቲሌሽን የተባለውን የሰውነት ሂደት ያውካል። ይህ ሂደት ለሚከተሉት እጅግ አስፈላጊ ነው። ጎጂ የሆኑ ነገሮችን ከሰውነት ለማስወገድ፣ የአእምሮ ስራን ለመደገፍ ወይም ደግሞ ትኩረት፣ ስሜትን ለመቆጣጠር፣ ጭንቀትና ድብርትን ለመከላከል፣ ዲኤንኤን ለመጠገን፣ እንደ ካንሰር ያሉ በሽታዎችን ደግሞ ለመከላከል፣ ሆርሞኖችን ለማመጣጠን እንደ ኤስትሮጅን እና ቴስቴስትሮን፣ በሽታ የመከላከል አቅምን ለመደገፍ ሜቲሌሽን በደንብ ካልሰራ ሰዎች የሚከተሉትን ሊያጋጥማቸው ይችላል። የማያቋርጥ ድካም፣ የእጅና የእግር መቀዝቀዝ፣ ድብርት ወይም ጭንቀት፣ አነስተኛ የትኩረት ወይም ደግሞ የትውስታ ችግር፣ የሆርሞን መዛባት፣ ስር የሰደደ ብግነት ወይም ደግሞ ክሮኒክ ኢንፍላሜሽን የምንለው ለበሽታ መጋለጥ ከፍተኛ እድል ሊዳረገን ይችላል። ብዙ ሰዎች በቂ ምግብ ቢመገቡ አሁንም የድካም ስሜት ወይም ደግሞ የኃይል ማጣት ሊያጋጥማቸው ይችላል። ይህ ደግሞ በዚህ በተደበቀ ችግር ምክንያት ሊሆን ይችላል። አራተኛ፣ ጉበት ይህን ችግር ለምን ይፈታል? ሰውነታችን ሜቲሌሽንን ለመደገፍ ፎሌት እና ቪታሚን ቢ12 ያስፈልገዋል። ነገር ግን ይህ የዘረመል ችግር ያለባቸው ሰዎች የእነዚህን ቪታሚኖች ሰው ሰራሽ አይነቶች በአግባቡ መጠቀም አይችሉም። ምግባቸውም እንኳ ሰውነታቸውም ወደሚሰራበት ደረጃ ሊያነቃቸው አይችልም። ጉበት የሚከተሉትን ይሰጣል። ተፈጥሯዊ በቀላሉ ሊመጠጡ የሚችሉ ፎሌት እና ቢ12ን ይሰጣል። እንደ ቾሊን፣ ቢ6፣ ዚንክ እና ሜቲዮኒን ያሉ አጋዥ ንጥረ ነገሮችን
የጉበት ዝቅተኛ ኃይል፣ የአእምሮ መደብዘዝ ወይም ደግሞ ሜንታል ፎግ ወይም ስር የሰደደ የጤና እክል ላለባቸው ሰዎች ከሁሉ የተሻለ ተፈጥሯዊ መፍትሄ ያደርገዋል። አምስተኛ የዘመናዊ አመጋገብ ችግር ከተፈተጉና ከተጠናከሩ ምግቦች ወይም ደግሞ ሪፋይንድ ወይም ደግሞ ፎርቲፋይድ ፉድስ የሚባሉት ዳቦ፣ ፓስታ፣ ጥራጥሬዎች እነዚህ ብዙውን ጊዜ ሰው ሰራሽ ፎሊክ አሲድ ወይም ደግሞ ቢ12 ይይዛሉ። ይህ ለአንዳንድ ሰዎች ጤናን ሊያባብስ ይችላል። በኢትዮጵያ ከተሞች ውስጥ የእነዚህ አይነት ፍጆታዎች እየጨመረ ነው። ዳቦ፣ ነጭ ዳቦ፣ የታሸጉ ምግቦች፣ ከውጭ የሚገቡ ጥራጥሬዎች። ይህ ከባህላዊ አመጋገቦች መራቅ ለድካም፣ ለንጥረ ነገሮች እጥረት እና አጠቃላይ ለጤና ድክመት አስተዋጽኦ ሊያደርግ ይችላል። ስድስተኛ የአኗኗር ዘይቤ ሁኔታዎች። አልኮል መጠጣት በሰውነታችን ያሉ ንጥረ ነገሮችን በአግባቡ የመጠቀም አቅማችን ይቀንሳል። አነስተኛ መጠን ያለው አልኮል እንኳ ስሜታዊ የሆኑ ግለሰቦችን ሊጎዳ ይችላል ማለት ነው። አልኮል መጠጣት እየተለመደ በመጣባቸው ማህበራዊ እሴቶች ውስጥ ይህ ትልቅ ትኩረት የሚሰጥ ጉዳይ ነው። ሰባተኛ ማሟያዎች ወይም ሰፕሊመንቶች እና ተፈጥሯዊ ምግብ። በሰው ሰራሽ ቪታሚኖች መታመንን ያስወግዱ። በምትኩ ተፈጥሯዊ የምግብ ምንጮችን ይምረጡ። አብዛኛዎቹ ማሟያዎች ወይም ደግሞ ሳፕሊመንቶች በአግባቡ ላይመጠጡ የሚችሉ ሰው ሰራሽ ንጥረ ነገሮችን ይይዛሉ። ምግቡ እንደ ጉበት ያሉ ሙሉ ምግቦች ግን የተሟላ የንጥረ ነገር ውህዶችን ይሰጣሉ። እንደ ጉበት ያሉ የውስጥ አካል ስጋዎች ቀድሞውኑ የባህሉ አካል ናቸው። ምግቦቻችን ብዙ ጊዜ ሙሉና ባልተቀነባበሩ አንፕሮሰስድ ምግቦች ላይ የተመሰረቱ ናቸው። ዋናው ነጥብ የውጭ የጤና ፋሽኖችን መቀበል ሳይሆን ቀድሞውኑ በከፍተኛ ሁኔታ ገንቢ የሆኑ የራሳችን ባህላዊ አመጋገቦችን መጠበቅና ከበሬታ መስጠት አለብን እላለሁ። ውድ ተመልካቾቼ የዛሬ ቪዲዮ ስለ ጉበት ያስኩላችሁ ይህን ይመስል ነበር። ቪዲዮን ከወደዳችሁት ቪዲዮን ላይክ፣ ቻናሌን ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮን ለሌላ ሰው እንዲደርስ በማጋራት ቤተሰብ ሁኑኝ ማለት ነው። በቀጣይ በሌላ ጠቃሚ ቪዲዮ እስከምንገናኝ መልካም ሳምንት።